ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ምን ላሳያችሁ መጣሁ መሰላችሁ? እዩት። ይሄ ሄር ባንድ ብዙ ጊዜ ነው የማደርገው እና ምን እንዳደረገ ላሳያችሁ። በጣም ብዙ ጊዜ ሳደርግ ለምን ታደርጊያለሽ ምናምን የሚሉኝ ሰዎች አሉና ከዛ እዩት እንዴት ለሁለት እንደከፈለው ማለት ነው። ግንባሬን ሁለት አይነት መልክ አውጥቷል። ብዙ ጊዜ ነበረ የምጠቀመው ይሄንን ማለት ነው። ግን ከላይ ያለው ሌላ መልክ እና ከታች ያለው ደግሞ ሌላ መልክ ሆኖ ሁለት አይነት ሆኗል ማለት ነው። እዩት በጣም ነው የሚያስታውቀው። እና ያው መጀመሪያ ላይ ያው ዝም ብሎ እንደ ፈን ምናምን ነገር ለጌጥ ምናምን ይደረግና ከዛ በኋላ እየለመደ ሲሄድ ግን እንደዚህ ለሁለት ይከፍለዋል ማለት ነው። አሁን እንዴትም ብታደርጉት ይሄንን አይሸፍንም ማለት ነው። እዩት ደግሞ በፊልተር ሲሆን ደግሞ እንደዚህ በጣም ነው የሚያስታውቀው። እና ምንድነው እንደዚህ ሆኖ ላለመውጣት በቃ ግዴታ ያንን ጠቀመዋለሁኝ ማለት ነው። እና ምን ልላችሁ ፈልጌ ነው አንዳንዴ እንደ ቀልድ የምንጀምረው ነገር ብዙ ጊዜ ከቆየ በኋላ የራሱን ኢፌክት ይዞ ይመጣል ማለት ነው። እና እንዴት ማስተካከል ይቻላል? እና ኮሜንት አድርጉ፣ ፎሎ አድርጉ ባይ